አንተማ አላገባህም ምን ታስባለህ ስለ ፍቅር መቼ ነው የምታገባው ይሄ 500 ሺህ ብር አለ ሳይጠፋ ማለት 450 ሺህ ብር አለ ምንድነው ፕላን ስለትዳር አይ ስለ ፍቅር ጓደኛም ሊሆን ይችላል መቼም ገውዘለት ትዳር ላይ አትሄድም አይደል መጀመሪያ መተዋወቅ አለ የጓደኝነት ጊዜ አለ ከዛ ባለ ከፍ ሲል ጮኝነት ይሄዳል ከዛ በኋላ ትዳር ይመጣል እሱ ማለት ነው አዎ ጥሩ ነው አዎ እኔ ገና ነኝ በጣም ስንት አመት ነው አረ ልጅ ነኝ እኮ ልጅ መሆንን እኛ መስከር ስንት አመት ነው 25 አመት ነው ልጅ ነኝ ስንት አመት ላይ ታስባለህ ማግባት እኔም 38 እኮ ሰው አምኖኛል 25 ማመን አይከብድንም አላምነውም እኮ ተቀብሎክ ነው እንጂ አምኖክ አይደለም እሺ 25 ማለት ናሆሚ በስንት አመት ላይ ኖርማል ብለህ ታስባለህ ትዳር በተለይ ለወንድ ልጅ ከ30 አመት በኋላ ስለዚህ ከ5 አመት በኋላ ነው አምስቱን አመት እኮ ከስክራች ከመጀመር ያው መንገድ ጥርጊያው መጀመር አለበት ብዬ አስባለሁ አይደል አምስቱ ለነገሩ ምን መሰለሽ ትዳር ከእግዚአብሔር ነው እውነት ነው ማንንም እኔ አሁን እንደዚህ ስላልኩኝ ይሆናል ማለት አይደለም ከአንድ አመት በኋላም ላገባ እችላለሁ አይታወቅም ፍቅር ጠልፎ ይጣልህ እንጂ ብቻ አዎ አይታወቅም እና እግዚአብሔር ያለ ጊዜ አገባለሁ ግን አላስብም አሁን ላይ እስከዛ አግባባለሁ በሚሊ ያግባባናል አዎ በቃ ይሄ ነው ዋናው ይሄ ነው አይደለ ነው